ቢራና ድራፍት ሲጠጡ የነበሩ ሰዎች በኋላ ላይ ቦርጫቸው በጣም ትልቅ የሚሆነው ለምንድን ነው? እንደዚህ አይነት የሰውነት ቅርጽ ያለው ጓደኛ ካላችሁ ይህን ቪዲዮ ላኩለት። ቢራ በካርቦሃይድሬት የተሞላ ነው። ይሄ ደግሞ ስትጠጡት የስኳር መጠናችሁን ከፍ ያደርጋል። ለዚህ ምላሽ ደግሞ ሰውነታችሁ መጠኑ ከፍ ያለ ኢንሱሊንን ይለቃል። በዚህም አማካኝነት የማያስፈልጋችሁ ካርቦሃይድሬት ወደ ስብ ይቀየራል። አብዛኛው ወንድ በሆድ አካባቢ ያሉ ሴሎች ለኢንሱሊን በፍጥነት ምላሽ ይሰጣል። ይህም በሆዳቸው አካባቢ ያለው ስፍራ ስብ ለማከማቸት ምቹ ስፍራ ያደርገዋል። ቦርጫቸውም ይተልቃል። ቦርጭ ሆድ አካባቢ የሚከማች ስብ ቅርጽን ብቻ አይደለም የሚያበላሸው፣ ኢንፍላሜሽን እንዲፈጠር የሚያደርጉ የተለያዩ ኬሚካሎችንም ይለቃል። ለተለያዩ የጤና ችግሮችም ያጋልጣችኋል። ለዚህም ክብደታችሁ መስተካከል ይኖርበታል። ይህ ፍራፍሬ ክብደት ለመቀነስ ከሚረዱ ነገሮች ውስጥ አንዱ ሲሆን ጋርሲኒያ ካምቦጃ ይሰኛል። የአማርኛ ስሙን ካወቃችሁት ደግሞ እናንተ ኮመንት ሴክሽን ላይ ጻፉ። ጋርሲኒያ ካምቦጃ ሰውነታችሁ ውስጥ ስብ እንዳይከማች በቀላሉ ጥጋብ እንዲሰማችሁ የሚያደርግ ፍራፍሬ ነው። ታዲያ በቀላሉ መጠቀም እንድትችሉ በሰፕሊመንት መልክ የተዘጋጀ ሲሆን ይሄኛው 60 ፍሬ ይሄኛው ደግሞ 180 ፍሬ ይዛል። እነዚህ ሰፕሊመንቶች የበለጠ መረጃ ለማግኘት በእነዚህ ቁጥሮች ይደውሉልን።